ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ በጣም ቀላል ቆንጆ ፈጣን የጾም ምሳ አብረን እንሰራለን። እስከ መጨረሻው ድረስ አብራችሁን ቆዩ። አመሰግናለሁ። ድስቴን ጥጃለሁ። ከዛ እዚህ ጋር የተጠቀምኩትኝ ኦሊቭ ኦይል ነው። ኦሊቭ ኦይል የሚያስፈልገኝን መጠን እጨምራለሁ። ከዛ ቺክ ፔስ ወይም ደግሞ ይሄ ሽምብራው ለሰላጣ የምንጠቀመውን እኔ የጣሳውን የተጠቀምኩትኝ በደንብ ጥብ አድርጌ ነው ውስጥ ያለውን ውሃ አውጥቼ ያው አጥቤ ነው የጨመርኩት ማለት ነው። ከዛ ያው እንደዚህ ትንሽ አቁላለዋለሁ። ያው ትንሽ እንደዚህ ማሰል ማሰል ካረኩ በኋላ እዚህ ጋር የምጨምረው ፓፕሪካ ነው። አንድ የሾርባ ማንኪያ የሚያክል ጨምሬያለሁ። ከዛ የነጭ ሽንኩርት ፓውደር አድርጋለሁ። ከዛ ብላክ ፔፐር ወይም ደግሞ ቁንዶ በርበሬ እሱን አድርጌ ትንሽ በዘይቱና ያው ከሽምብራው ጋር ጥብስ አድርገዋለሁ። እዚህ ጋር መልሼ አንድ ግማሽ ማንኪያ የሚያክል የነጭ ሽንኩርቱን ፓውደር አነስ ብሎ ስለታየኝ ጨምሬያለሁ። እዚህ ጋር ግን ያው ፍሬሹን መጨመር ይቻላል። በመቀጠል እዚህ ጋር ድፍን ምስር እሱን ቀቅዬ ከጎን አስቀምጬ ነበር። በጣም ነው ቶሎ የሚመስለው እና እሱም ጊዜ አይወስድም። እሱን ቀቅዬ ነበረ። ያው እሱን ጨምርና በቃ በደንብ አድርጌ አማስለዋለሁ ከሁሉም ጋር። ያው በጎን ድስታችንን እሳታችንን በጣም ቅንስ አድርገን ያው ሽምብራውን መብሰል አያስፈልገውም። ጥሬውንም ራሱ ለሳላድ መመገብ የምንችለው ስለሆነ ይሄን ያህል ማብሰል የለበትም ማለት ነው። ምስሩም ስለበሰለ ያው እሳታችንን ቅንስ አድርገን እዚህ ጋር ደግሞ ማባያ አቮካዶ ነው የተጠቀምኩትኝ። አንድ አቮካዶ እንደዚህ አድርጌ እቆርጣለሁ። ከዛ ቀይ ሽንኩርት ግማሽ ቀይ ሽንኩርት አዘጋጅቻለሁ። ግማሽ ቀይ ሽንኩርት ጨምራለሁ። ከዛ ስፒናች ያለንን ነገር ነው እንግዲህ እኔ ያው የነበረኝን ነው የተጠቀምኩት ማለት ነው። እናንተ ያው የምትፈልጉትን የምትወዱትን ጨምራችሁ መስራት ትችላላችሁ። እዚህ ጋር አረንጓዴ ሽንኩርት ተጠቅሜያለሁ እና ያው እንዳልኩት የምፈልገውን ነገር እኔ በቤቴ ውስጥ የነበረኝ ይሄ ስለነበረ ነው እንጂ ብዙ አይነት አትክልቶች ጨምረንም ወይም ደግሞ የምፈልገውን አድርገን መስራት እንችላለን ማለት ነው። ከዛ ያው የከታተፍናቸውን ሽንኩርቱንም አረንጓዴውን ሽንኩርቱንም እንጨምራለን። እዚህ ጋር አንድ የሻይ ማንኪያ የምታክል የተሸከሸከ በርበሬ እጨምራለሁ። ከዛ በመቀጠል ሆት ሶስ በጣም ትንሽ አድርጌ እጨምራለሁ። ከዛ ያው ጨው እጨምርና ያው አወጣዋለሁ። እኔ እዚህ ጋር ለዛሬ ለመጠቀም ያሰብኩትኝ በራፕ ነው፣ ግን በዳቦ ራሱ አድርገን መብላት እንችላለን። እንዲሁ ራሱ የእውነት በጣም ነው የሚጣፍጠው። እንዲሁ ተርፎ እንዲሁም ተመግቤዋለሁ ማለት ነው እና በጣም ነው የሚጣፍጠው። እዛ ያው እዚህ ጋር የምንፈልገውን
የሰላጣ አይነት ማድረግ እንችላለን። እኔ ስፒናች ነበረኝ፣ ስፒናች አደርጋለሁ። ከዛ ያው የሰራነውን ከላይ እናደርጋለን። አቮካዶ እናደርጋለን። እዚህ ጋር ኦርደር ምንም እንደፈለግነው አድርገን መስራት እንችላለን ማለት ነው። ከዛ እንደዛ አድርገን ያው መጠቅለል ነው። ሁለተኛውን ያው ስጠቀልል እንዳያችሁኝ ያው እዚህ ጋር አቮካዶ አደርጋለሁ። ከዛ የሰራሁትን እናደርጋለን። ከዛ ስፒናች የፈለግነውን ከላይም ከታችም ድብልቅ አድርገንም ራሱ መብላት እንችላለን። ሳንጠቀልል እንደዚህ ለብቻው ራሱ መመገብ እንችላለን ማለት ነው። የእውነት በጣም ቆንጆ ነው። ትወዱታላችሁ፣ ሞክሩት። እንግዲህ በትንሽ ነገር በፍጥነት ጤናማ ነገር ሰርተን መመገብ እንችላለን እና ያው ስሩና ሞክሩት፣ ትወዱታላችሁ። የሰራሁት ራፕ ይሄን ይመስል ነበረ። የእውነት በጣም ቀላል ነው፣ ቆንጆ ነው፣ በአጭር ደቂቃ የሚሰራ ነው እና ሞክሩት፣ ትወዱታላችሁ። ስለ ጊዜያችሁ በጣም አመሰግናለሁ። በሌላ ጊዜ እስከምንገናኝ ደህና ሁኑ ባይ